አመሻሹን ባህሬን ላይ ከባድ የሚባሉ ጥቃቶች ከኢራን የተሰነዘሩ እንደነበርና የአየር መቃወሚያዎች ፌል እያደረጉ እንደምትመለከቱ አይነት ጥቃቶች የደረሱ እንደነበር ነው እየተነገረ የሚገኙ። ባህሬን ላይ የሚገኙ የአሜሪካ ኢንስታሌሽኖች ደግሞ አሜሪካ የምትጠቀምባቸው ቤዞች ሊሆኑ ይችላሉ፣ የቆንስላ ጽሕፈት ቤቶች ሊሆኑ ይችላሉ፣ ወይ ደግሞ የተለያዩ የሲአይኤ ወይ ደግሞ የስለላ ቢሮዎች ሊሆኑ ይችላሉ። የምትመለከቱ አይነት ጥቃቶች ደርሶባቸዋል። በአሁኑ ሰዓት ላይ ጉዳቶች ምን ያህል ይሁኑ አልታወቀም። ምን ያህል ሰው ይሙት አልታወቀም። ምን ያህል ሰውስ ደግሞ ይጎዳ የሚታወቅ ነገር የለም። በዚሁም ደግሞ ዛሬ ቀኑን ሙሉ 18ኛ ዌቭ ነው ደግሞ 18ኛ ዙር ጥቃቷን አሜሪካና እስራኤል አንድ ላይ በማድረግ ኢራን ላይ ሳይደርሱ እንደዋሉ የተነገረው። የተለያዩ በአሁኑ ሰዓት የተለያዩ አንደርግራውንድ ሚሳይል ቤዞች ወይ ደግሞ ሚሳይል የሚያከማቹባቸው አንደርግራውንድ ያሉ ሚሳይል ከተማዎቿን ለመምታት ጥረት የተደረገ እንደሆነና እየመቱ እንደሆነ የተነገረ የሚገኘው። አሜሪካ እንግዲህ ከ60 ሜትር በላይ ጠልቆ የሚገባውን ጂቢዩ 57 የሚባለው ነው ደግሞ ባንከር ባስተር የሚባለውን ቦምብ እንደምጠቀም ሁላችን እናውቀዋለን። ይሄ ነው ጂቢዩ 57 ነው ደግሞ ባንከር ባስተር የተባለ የሚጠራው ቦምብ ማለት ነው። ይሄ ነው እንግዲህ ይሄን ኬሪ ሊያደርግ የሚችሉ የተወሰኑ አውሮፕላኖች ደግሞ የተወሰኑ ጀቶች ያሉት እነ ቢቱ ስፒሪት ቦምበርን ጨምሮ ማለት ነው። እነዚህ ናቸው እንትን የሚሉት የእነዚህ ባንከሮች ደግሞ የተለያዩ ምሽጎችን የሚያጠቁበት ማለት ነው። ከ60 ሜትር በላይ ወደ መሬት ገብቶ ነው እንትን አታክ የሚያደርጉ። ስለዚህ መሬት ስር የተቆፈሩ እስከ 60 ሜትር እስከ 100 ሜትር የሚደርሱት ላይ ያው ብላስቱ በስሱም ቢሆን ሊደርስባቸው ይችላል።